ለምንድነው ሁሉም ሰው ስለ አመጋገብ የሚያስተምረው? ስለ ምግብ ወይም ስለ አመጋገብ በቂ ዕውቀት ማግኘት ካልቻላችሁ ብዙ መረጃዎች እያመለጧችሁ ነው ማለት ነው። የሰው ልጅ ከሚያጠቁ በሽታዎቹ 67% የሚሆኑት ከአመጋገብ ጋር የተያዙ ናቸው። እንግዲህ ስኳር፣ ደም ግፊት፣ የደም ቅባት መዛባት፣ ከፍተኛ ሰውነት ክብደት መጨመር፣ መርሳት፣ ዲፕሬሽን ብሎ አብዛኞቹ የጤና ችግሮች ከአመጋገብ ጋር የተያዙ ናቸው። አመጋገብን ካላስተካከልን መድኃኒት መስጠት ብቻው መፍትሄ አለመሆኑን ሐኪሞች ተረድተዋል። ይህንን ጉዳይ ግን ለስነ ምግብ ባለሙያዎች ብቻ አሳልፎ መስጠት አይቻልም። ምክንያቱም በጣም የተቆራኙ ከመሆኑ የተነሳ ምግብ ከማዘዝ ያለፈ በሽታው መረዳትና ማስተማር አብሮ ያስፈልጋል። ስለዚህ ብዙ ስፔሻሊስቶች ስራቸውን ትቶ ወደ ምግብ ማስተማር መጥተዋል። ከዚህ ውስጥ አንዱ እጅግ ዓለምን ኢንፍሉዌንስ ያደረገው ዛሬ ስለ ስኳር በሽታ ጣፋጭ ምግቦች ያለን አመለካከት ከፍ እንዲል ካደረጉ ስፔሻሊስቶች ውስጥ አንዱ ሮበርት ላስተን የፔዲያትሪክ ኒውሮኢንዶክሪኖሎጂስት ነው። እጅግ በጣም ዓለምን ኢንፍሉዌንስ ያደረገ ባለሙያ ነው። ስለ ምግብ በደንብ ካልተረዳችሁ ካልተማራችሁ እነዚህን ተላላፊ ያልሆኑ በሽታዎችን መድኃኒት ብቻ በመውሰድ መቆጣጠርና መከላከል አትችሉም።